አቤል ይህ ምን አይነት ህይወት ነው? አቤል 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 ልጄ ወይማ ነቃሽ እንዴ? ያምሻል ተኝ እንደው መድኃኒት ገዝቼልሽ ልምጣ ነው። አይሆንም እኔ መሄዴ ነው። አንድ ነገር ብቻ ቃል ገባልኝ። ምንድን ነው ቃል ገባልሽ? ንገሪኝ። በሕይወት እስካለ ሰርተህ ብላ፣ ማንነትን በገንዘብ እንዳትሸጥ፣ የዛኔ ባዶ ኪስህን አትቀርም። እማ ምንድን ነው የምትይው? እማ እናቴ እማ 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 ከሄደች ዛሬ አንድ ወር ሆነኝ። ቤቱም ብቻውን ይጮዋል፣ ሆዴም ይጮዋል። ሰው ናት ብላኛለች ደግሞ ግን እንዴት በባዶ ሆድ ኩራት አለ እንዴ? አይማ ቃልሽን አልበላም። ዛሬም ለስራ ወጥቻለሁ። ጉልበቴን እሸጣለሁ እንጂ ማንነቴን አልሸጥም። እኔ የምላችሁ ዛሬ የምንገባበት ክለብ ያበደ መሆን አለበት። ምን ታስባላችሁ እናንተ? ይሄማ የሚገርም ሀሳብ ነው። ዛሬ ለየት ያለ ክለብ ነው መግባት ያለው። ኧረ ቆዩ እንጂ አቤል ከእናቱ ሞት በኋላ የት እንደገባ የምታውቁ የላችሁ? ስልኩም አይሰራም እንዴ? ያ የሚመጣው አቤል አይደለ እንዴ? ሰላም ናችሁ? ዋው ሽታው! አቤል ይህ ምን አይነት ህይወት ነው? ትምህርት ቤት እኮ አንደኛ ነበር፣ አሁን ግን አንደኛ ቆሻሻ ሆናል። እኔ እንኳን ስራ ላይ ነኝ። ስራ ደግሞ አይሸጥም። ደግሞ ይሄን ስራ ነው ይላል እንጂ ይሄማ ውርደት ነው እንጂ። ከኛ ጋር ብትሆን ኖሮ የምትበላውና የምትለብሰውን አጣጣም ነው። ዝም በሉ። አቤል አይዞህ፣ ምንም ቢሆን ጓደኞች ነን። ምን እንደተፈጠረ ደግሞ እናውቃለን።